የኢትዮጵያ አየር መንገድ ወደ ትግራይ ከተሞች የሚያደርጋቸው በረራዎች መሰረዛቸው ተሰምቷል። የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች አየር ማረፊያዎች የሚያደርጋቸው በረራዎች መሰረዛቸው ተነግሯል። ቢቢሲ ትግረኛ ሐሙስ ጥር 21 ቀን 2018 ዓ.ም ወደ ትግራይ ክልል የሚደረጉ በረራዎች መቋረጣቸውን ከተጓዦችና ከክልሉ አንድ ኃላፊ ማረጋገጥም ችሏል። ለዛሬ ተይዘው በነበሩ በረራዎች ወደ አዲስ አበባ ለመጓዝ ትኬት ቆርጠው የነበሩ መንገደኞች የሐሙስ ጥር 21 ቀን 2018 ዓ.ም መሰረዛቸውን የሚያስታውቅ አጭር የጽሑፍ መልእክት እንደደረሳቸውም ተናግረዋል። በመልእክቱ ላይ ከእቅድ ውጪ በሆነ ምክንያት በረራው መሰረዙንና መንገደኞች የኢትዮጵያ አየር መንገድን ወይም የጉዞ ወኪላቸውን እንዲያገኙ መክሯል። ነገር ግን የኢትዮጵያ አየር መንገድ የበረራዎቹን መቋረጥ በተመለከተ የሰጠው ይፋዊ ምክንያትም ሆነ መግለጫ የለም። ስለ በረራዎች መሰረዝ የተጠየቁት የክልሉ ትራንስፖርት ኃላፊ አቶ ታደለ መንግስቱ በረራዎች መቋረጣቸውን አረጋግጠው ነገር ግን ዝርዝር መረጃ እንደሌላቸውም ለቢቢሲ ተናግረዋል። ቢቢሲ ከአየር መንገዱ ይፋዊ ማብራሪያ ለማግኘት የሚያደረገው ሙከራ እንዳልተሳካለት በድረገጹ አስነብቧል። ነገር ግን ስማቸው እንዲጠቀስ ያልፈቀዱ የአየር መንገዱ ኃላፊ ግን ወደ ትግራይ የሚደረጉ በረራዎች መቋረጣቸውን አረጋግጠዋል። እኚሁ የአየር መንገዱ ባልደረባ እንደገለጹት በረራዎች ለዛሬ ሐሙስ ብቻ ነው የተሰረዙት። ነገር ግን የቀጣይ ቀናት በረራዎች በሚኖረው ሁኔታ የሚወሰን ይሆናል በማለት ለውሳኔው ምክንያቱ ምን እንደሆነ ከመግለጽም ተቆጥበዋል። በዚህም ምክንያት ከአዲስ አበባ ወደ መቀሌና ወደ ሌሎች የትግራይ ክልል ከተሞች ሐሙስ ዕለት የሚደረገው በረራ እንዲሁም ወደ አዲስ አበባ የሚደረጉ በረራዎች መሰረዛቸው ተሰምቷል። መቀሌ የሚገኘው የቢቢሲ ትግረኛ ዘጋቢ ከአዲስ አበባ ወደ ትግራይ ክልል ከተሞች የሚደረጉ በረራዎች መሰረዛቸውን በከተማዋ ከሚገኘው የኢትዮጵያ አየር መንገድ ቲኬት ቢሮ ማረጋገጥ ችሏል ሲልም በድረገጹ አስነብቧል። በተጨማሪም መቀሌ የሚገኘው የኢትዮጵያ አየር መንገድ ሰራተኞች ዛሬ ወደ ቢሮ እንዳይገቡ እንደተነገራቸው ቢቢሲ ማረጋገጥም ችሏል። የበረራዎችን መቋረጥ በተመለከተ እስካሁን ከትግራይ ክልል ጊዜ አስተዳደርና ከሌሎች የመንግስት አካላት የተሰጠ አስተያየትም የለም። የቢቢሲ ዘጋቢ መቀሌ የሚገኘው አሉላ አባነጋ አየር ማረፊያ በማቅናትም እንዳጣራው ከሆነ በስፍራው የተለመደው የተጓዦች እንቅስቃሴ እንደሌለና ከአየር ማረፊያው የጥበቃ አባላት ውጪ የሌሎች እንቅስቃሴ እንደሌለም ገልጿል።